አይ ሀያቤት ደህና ነሽ? አይ ደህና ነሽ አንቺ ገና ነሽ እና ደህና ነው ያለሽው። እና እንደዚህ ስትታይ ደግሞ የሆነ ምን ነገር አለሽ የምናገር ነገር አለሽ የሆነ ጽባይሽ እኮ አይደለም። አንዳንዶች አሉ በስመ አብ በተለይ እንትን ሲያው አስሉ አድሮ 30 ቤት ገብቶ ገና ነኝ እያለ ተሸውድ አለ ደግሞ የሚታወቅ ማለት ሌቦች አሉ። እና እነሱ ገና 21 ነኝ ይላሉ። ሪሊ የተስተነስ ቆይ ይታያል የሆነ ነገር እድሜ አለፈና አንዳንድ ሌላ ዌብሳይት ላይ አንድ ነኝ ሌላም አንዷ 21 ነኝ ብላ ቀጫለ። ኧረ ከምዳን ይናት ማፎከክ ጀመርኩ። እና ያስፈራል ማለት ነው። ዋሸት ጥሩ አይደለም። እኔ ደግሞ አስተማሪ ነኝ አውቃለሁ። ለዚህ ደግሞ ኢትዮጵያ እናውቃለን እኮ ማህበረሰቡንና አንዳንዱ ይዋሻል ግግም ብሎ ከዛ ትንሽ ስትቆይ ይታያል። በቃ በእንክብካቤ ካደገች ቤት ማትወጣ እንደዚህ አይነት ልጅ ገና 21 ነኝ ስትል ፊቷ ሌላ ነገር ሆነና እና ሁለት ልጆች ነበሩ። አንዴ በእውነት ይኸው 90 ምናምን ነው የተወለድኩት በርዝዴ ምናምን ብላ ላከችልኝ። ኧረ ከምናምን ብዬ ከዛ ሲቆይ የሆነ ነገር እየታየ መጣ። ኧረ ከምዳስና ኦኬ ብዬ አፈገፈኩ። ስልክም ስደውል አቆምኩ። አላነሳ መደወልም አለ አንዴ አለች እንዴት እና ደህና ነሽ? ደህና ነኝ። እንኳን ደህና ነሽ። ግን አንቺ የሆነ ነገር እየደበቅሽ ነው። ምንም ባይዘው እንትንም ተመስል ነግረኛል እኮ መጀመሪያ ስትነግረኝ ነግረኛል። አልጠበኩም። እሺ አንቺ ነህ እኔ ነው ሌላ ሰው ነው? አንተ ነው እንጂ እየደረደሩልሽ ነው የፍቅር ቃላት አባቱ ግጥም አውጣ እንደ ከተት ግጥም እንደ ልብሽን ይሰርቃል ማናይ ቆንጅዬ የኔ ማር የኔ ወለላ እያሉ ሊበላው ደስ እንዳለ ማሽን ቆነ ነው አዝማሪ ነው ይቻላል። ምን አባቱ ሲም ምን ይከለክላል ብለሽ ነው? መሆን ይቻላል። ምንም አይከለክልም። እሱ ማሞያ እንትን ነው እንጋት ነው ደግሞ ኮፒ ፔስት ነው። አዲስ ነገር የለውም። ግን ያው ደግሞ ከራስሽ መጨመር ነው። ትይዋለሽ እንግዲህ ይደረደራል ይቀነቀናል እና ላይፍ ጥሩ ነው። አመሰግናለሁ። በሉ ጊፍት ልቆ ባይ የለም ጊፍት የሚለቅ ሰው የለም እዚህ ጋር እንኳን ዛሬ የለንም። ችግር የለም ለዛሬ ግን እኔ ራሴን ከሰጠሁሽ አይበቃሽም? ኧረ በቃኝ የሰጠኸኝ ይበቃኛል። እዚህ በፊት ቀን ሰጠኛል። አሁን ደግሞ ራሴን ሰጠሁሽ እኮ አሁን ደግሞ በቃ ተሰልፈህ ሰጠኝ በቃ እና ደግሞ ሀገርሽና ደግሞ አሳዝነውኝ ነገር እኮ አይደል እንዴ? አታውቂም ለሀገርሽ ስለአካባቢሽ ማታውቂ ልጅ ነሽ። አሁን 10 ቤት ቢሆን እንኳን ይባላል። አሁን 20 ቤት ገብተሽ ወይስ 10 ቤት ነሽ? 18 15 13 ነሽ? ልወድ ታዲያ ምን ልበል ታዲያ? አሰማሁም እንዴት ሰፈርሽን አታውቂም? አካባቢሽን አታውቂም? እኔ እኮ አካባቢውን አውቃለሁ፣ ግን በምንድን ነው የሚታወቀው ስትለኝ እንጂ አውቃለሁ እኮ የምታውቅበትን መታወቂያ ሆነ ነገር ማለት አለብሽ። ሰው ምን ብሎ ይጎበኛል? አሁን አካባቢሽን ሲጎበኝ
የት ልሂድ የት ልጎብኝ ብሎ መጣው ቦታ የለም ወይ ከሌለ መተን እናዘጋጃለን። ሌላ ምን አለ ፋሲል ግንብ ሌላ ምን አለ አባበር ምን ይገኛል? ፈልጊያ ተራራ ካለ ራሽን ካለ ምናምን ለማንጃሮ ካለ ምናምን እውነት ነው። ለማንጃሮ ካለ ሌላ ምንድን ነው እና ይኸው ብቻ የሆነ ነገር የሚታወቅ ሰው እንትን ብሎ መቶ የሚያይበት ወይንም እሺ አንቺ ማትረሺ ነው ቦታዎች ወይ እርሽባቸው ቦታዎች እስቲ እኔ ቦታ የለኝም። እዛው እንትና መጣ ወደዚህ። እሺ የት ከተማ ሄደሻል? እኔ አዲስ አበባ እና እዛው ጎንደር ብቻ። በዚህ ነገር ላይ ቢሮ ልክፈትና ልስራ እንዴ? እንዴት ልታደርግ? ሰው ሀገሩን ትውልድ እየበዛ ነው። ገና ነኝ እኮ እንደዛ ለመሆን ገና ነኝ አውቃለሁ። ቀስ ብዬ ኦኬ እሺ። ምታየሽ ደግሞ ደስ ያለ በእውነት ደስ ነው የምትይው። ስንት ሰው አስቸግርሻል? አሁን ለምሳሌ በፍቅር ወድጄሻለሁ ብሎ በፍቅር ወድጄሻለሁ እንደዚህ ሆኛል። ይኸው ቀደም እየደረደረልሽ ነበር። በቢንጎ ነው? አይ በማንኛውም ቦታ በሰፈርም በትምህርት ቤትም በቢንጎም በቢንጎም በዋደበር አይ በሰፈር እንኳን ብዙ አይደለም፣ ግን በዚህ በቢንጎ ግን ተው በቃ ኢንቦክሱ ተጨናንቋል ማለት እሱ ይታወቃል። ግን አንዳንዱ የአፍ ጮሌ ነው እና እንዳታምኛቸው ቢሆንም ይግለጹት። እንዲህ አንቺ ላይ አበባ ነሽ። አበባ ስለሆንሽ አበባ ሳይደናነቅ ማለት ፈጣሪ ራሱ ጭንቅላታቸውን በበረዶ ነው የሚጨርሳቸው። ግዴታ ነው ማለት እንዴ ቆንጆ ሆነሽ። ስለዚህ ቴንኪው በያቸው ያደንቁሽን ሁሉ ግን ማድረግ እኮ ጥሩ ነው። ይኸው 100% እያለሽ ምናምን ደረደረሽ። በስመ አብ እኔ ይሄኔ አይቼ በቃ ግጥም ጽፋለሁ። እንደው ጀምር እስኪ እሺ ልሰብሰው ቃላቶቹ ከስፈስ ከአንቺ ጋር መዋል ምናምን አለብኛ። ከበኋላ አንቺ ነሽ ቪዲዮ ላይ የምትይው፣ እኔ ባክግራውንድ ብቻ ነው የሚሆነው። አንቺ ቪዲዮ ላይ አንቺ ነሽ የምትታየው። አረቶ ፈላልጋም ነው ታችንግ ይጨምራል። አንድ ታችንግ እያለሽ በቃ እደረድራለሁ በእንግሊዝኛ በምናምንኛ በአፋርኛ ገደኛ በትግርኛ እያልኩ ያ ደስ እያለ ነው። እኔማ ጥርሷን እናቴ ፍንጭቷን አታይም? ምጥን ያለች ፍንጭት የጥርሷን ንጣት የሆሊውድ ምናምን እንትን እኮ ሰዎች ጥርስ እኮ ነው የሚመስለው። አታይም እንዴ ሲያበራ ታስፈርመኝ እንዴ? አይ ፎር በጣም ደርሰሻል። እሺን ከተጠሽኝ እኔ ዝግጁ ነኝ። ወደ እኔ ልብ፣ ወደ እኔ ምድር፣ ወደ እኔ ቤት፣ ወደ እኔ ተከሻ፣ ወደ እኔ ጉያ፣ ወደ እኔ ምናምን ኪስ ውስጥ ምናምን ውስጥ በቃ አይ ጥሩ በጣም እንደ አይነት ሳይሆን ወስኝ አልኩሽ እኮ ውሳኔ ነው የሚወስነው። ያው 80 ዲግሪ ተርን ራውንድ ማድረግ እኔ ግን 60 ነው ለማመድና ወስናለሁ። ምን ይላል ወይ አፍሮኔ እኔ እንደዚህ ምን ታወራል መሰለኝ ነበርኩ ያኔ። እግዚአብሔር ወይ እኔ ተቀበልከኝ አደቃ ቀና ሰው ማላወራበት ግን ቁንጅናሽ ራሱ ያሰጣል። አሁን እኔ እንደዚህ ቢያይ እኮ ይኖር አለ ማስተዋል ሰልሽ ቆንጆ እንዴት ነው ማለት አልታየህም ነበር? አይቼ ነው የሰጠሁሽ። ዝም ብዬ እኮ አልሰጥም። እኔ የሆነ ነገር አይቼ ነው የሆነ ነገር ደስ ብሎኝ ነው ወይ ፀጉር አሰራር የሆነ ነገር እሺ ፖዚቲቭ የምታይ ናቹራል እኮ አላልሽ አበባ አለ አይደለም ገና እንትምል ይታያል እንዴ። ሌላ ነገር ካለ ያው በዱላ እንትን እናስወግዳለን። እሺ
የተደበቀ ነገር ምናምን ካለ ያው እንትን ስለሆነች ገና አይ ቲንክ እምቢያትም ብዙም ያው ወይ ቁንጥጥ ማድረግ ነው ምናምን ነው። ማን ነው? እሺ እሺ ስንት ዓመትሽ ነው? አዲስ አሁን እኮ ስንት ነው ራሱ አልሞላኝም ከመጣሁ ገና ነሽ ገና ነሽ ገና ነሽ። ጥሩ ለማመልኩ ነው ጥሩ ነሽ። የቆየሽ ታዲያ የቆየሽ መስሎኝ ነበር። እሺ የት ሰፈር ብትጠፊ ፎቶሽ እያሳየው እመጣለሁ እስከ ቤትሽ። የት ሰፈር ነሽ? ትንሽ ታውቃታላችሁ እያልክ አይ ነው አይ ቀበሌ ምናምን ፖሊስ አፈለ እንትን ላይ ኢቢኤስ ላይ ያወጣልሻል። ኢቢኤስ ላይ ባገኛችሁበት ያዙ ይላል። ትያዝ ይላል። እንዳታሳደኝ ወንጀል አቀባብሬ ይዝና ከዛ ሰርፕራይዝ ትደረጊያለሽ ከታሽ በኋላ በድንጋጤ ነበርሽ መጥቼ እንትን ስለሽ ከዛ በእጅሽ ትደበደብኛለሽ። ሰርፕራይዝ በምንድን ነው ሰርፕራይዝ ታደርጊ? በብዙ አበባ ብዙ ዝግጅት እዛው እንደወጣሽ ከዛ እንትን ትደረጊያለሽ። ከዛ ሌላ ሌቭል ላይ ትሄጃለሽ። በቃ አየር ላይ ነው የምትሄጂው። እግርሽ መሬት አይርቅም። እንደሱ ማለት እና ይሁን እስኪ ምንድነው ተሰማው ይለኛል እንዴ? ሰው ጠየቀሽ እንዴ? ከውስጥ ጠየቅሽ? አንቺ ያልጠየቅሽ ጥያቄ ከሆነ አትጠይቂ። አንቺ ያልተሰማሽን እንዳትጠይቂ ራስሽን ወደ ኋላ መመለስ ትችያለሽ ማለት ነው። ሴቭ አድርገሽ ነበረ እንትኖቹ ተላልፉ ነበረ። ሲያስተላልፉ ደግሞ ተመልሰሽ መጣሽ። ጎበስ ሴቭ አድርገሽ ነበር፣ ግን ማለት አዛት ሞመንት ሆልድ ኦን አድርጎ ነበር። አሁን ስትመጪ ደስ ይላል። ነርቮቹ እየሰሩ እኔማ እንደ ሐኪም ያገኛል። አንዳንዴ ያው ባዮሎጂ ነው የተማርኩት። ሐኪምም ለመሆን አስቤ ነበር፣ አልተሳካም። በግድ እንዳታስተማሪ እንዲሆን ተደረገ ነው የሆንኩት። ያው አስገድዶ እንትን አለ። ግን መሆን ይችላል። አንድ 3 ዓመት ቢማር መሆን ይችላል። አንቺ ከጎኔ ካለሽልኝ አንቺ ከጎኔ ካለሽ ነገር እኮ ነው። እሺ እስኪ ፖዘቲቭ ኢነርጂ ምንድነው? መታራ እንሄዳለን። ቆይ መታራ ትዝ አለኝ። በረከት መታራ እዛው አዲስ አበባ ቅርብ ነው። ናዝሬት ወደዛ ሂጂ። ብዙ ሪዞርቶች አሉ። ደብረ ዘይት፣ መታራ ብቻ አንዳንድ ጥሩ ቦታዎች አሉ። ዞር በይ ስትይ ያው ጥሩ ቪዥንም እንድመጣልሽ ይችላል። አዳዲስ ራዕዮች ምናምን ይመጡልሻል። ዞር ማለት ነው። ወይ ይዘሽ ወራላ በቃ ተዘጋጅ። ለማንኛውም እሺ ብዙ ስላልያሽ ግን ጨምረም ማለት ያው እንትን እስከምንድረስ ያው ዞር ዞር ብለን በዛ እንቀራል። ለመኖርማ አልተናፍተ ይበቃል። አነስ ያለዛው አረ ታዳራ አይደለም በጀንጂ በኋላ ምን ልትቀይሪ ነው? እኔ አላገባ አይ በቃ እሱ ብቻ በቂ ነው። ከዛ አስበዛ ማለት ትቀሪ ወዴት መልስሽ? ዛንተ መልሽ እስታለሁ በቃ እንደገና ኧረ ማን ይመልስሽ? አንድ 5 ልጅ ወልደሽ ትመጪ አይ ለመጠየቅማ ቤተሰብ እንዴት ናችሁ በረከቶችን እዩ ብለሽ ለማሳየት
ምን ታስፈልግሻለሁ ይላል ደግሞ በዚህ ወይ ኧረ ተው ተው እየጠበስኳት ምን አንተ ትችላለህ? ወደ ግራ ነው ወደ ቀኝ ነው እንዴ? አንተም ነው ያ በለው እንግዲህ እሷን እንደዚህ የሆነ ቃላት ካልመጣማ ችግር አለብህ ማለት ነው እንዴ? አይደል አይደል የሚታይ ልበልሻ ታዲያ ምን ልበልሽ? ምን ልበልሽሽ? ማለሽ የመጣልኝ ታዲያ እኔ ምን ላድርግ? ሌላም ቃል ሊመጣ ይችላል። አንቺ አይቶ ቃላት ማይመለስ ካለ ችግር አለበት ማለት ነው። ወይ ልቅጣው እንዴ? ቆይ እንደውም በቻት ጂፒቲ ለምን አልገልጥልሽም? ይሄው ተኝቼ ማለት ነው። ማርያም በጣም ተኝቼ ነበርኩ። ከዛ ኦንላይን ዝም ብዬ እንደዚህ ሲሉ እስኪ ማን ማን ነው ኦንላይን አየሁ። እንዴ ሰው እያለ እንዴ ስለዚህ መግባት አዎ እግዚአብሔርን ተኝቼ ነበረ። ማታ አምሽቼ ስለነበረ ተኝቼ እስኪ ገብርኤል ነው እና መላኩ ገብርኤል ነው ያገናኝ እናቴ በቃ ገቢውን ያለ በቃ ማለት ነው። ስለዚህ መግባት አለብኝ ብዬ ገባ። አዎ ግን እንትን የለኝም ማለት ገዛለሁ ብዬ ነበረ። አትድገሙ ግን ላይ ነበርኩ እና አይ ችግር የለም። እንደውም እንትን አገኘው በርካሽ አገኘኝ ሆኜ እንደውም ዛሬ ጎግል ላይ መግዛት ይቻላል። ከዛ አይዲን ክትት እኔ ሌላ ኮይን ገዝቼ